ኢየሱስ ለዘላለም ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ስንተኛ ክፍላችን ነው? ስለምን እየተማርን? በመንፈስ መመላለስ። በመንፈስ መመላለስ ስለምን እየተማርን ነው? ሁላችሁም በሉ እስኪ ጮክ በሉና ከውስጣችሁ ይውጣ። በደንብ እርገጡና በምን ከውስጣችሁ ይውጣ እስኪ በሉት። እስኪ ጮክ በሉና በምን መመላለስ? መሪ ቃላችን የሚገኘው ገላትያ መጽሐፍ ምዕራፍ 5 ላይ ነው አይደለ? ገላትያ መጽሐፍ ምዕራፍ 5 ቁጥር 16 ላይ ይህንን ክፍል ዛሬ ለ15ኛ ጊዜ በዚህ መድረክ ላይ እናነበዋለን። ዛሬም አይሰለቸንም። ይሄ ቃል ይለውጣል። ገላትያ መጽሐፍ ምዕራፍ 5 ቁጥር 16 ላይ ያለ ቃል የእግዚአብሔር ቃል በዚህ ክፍል ላይ ሲናገር ምን ይላል? ቁጥር 16 እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ። በምን ተመላለሱ? እስኪ በሉ ከኔ ጋር በምን ተመላለሱ? ያ ነገር ግን እላለሁ በመንፈስ ተመላለሱ። ይህንን የገላትያ መጽሐፍ ስንጀምረው አንድ ነገር ተነጋግረናል። በመንፈስ መመላለስ ለሚለው ትምህርት እንደ መሪ ቃል ይዘን የተነሳ ነው የገላትያ መጽሐፍ ምዕራፍ 5 ቁጥር 16 እስከ 26 ያለውን ክፍል ነው። እንደምታውቁት የገላትያ መጽሐፍን የጻፈልን ወንድማችን ፖል ነው። ወንድማችን ጳውሎስ ይህንን መጽሐፍ ሲጽፍልን በገላትያ ላለች ቤተክርስቲያን የጻፈበት ምክንያቱ ምን እንደሆነ በሰፊው አይተናል። እንደምታስታውሱት የገላትያ አብያተ ክርስቲያናት የተመሰረቱት በማን ነው ብያቸዋለሁ? በጳውሎስ ነው ብለናል። ጳውሎስ ለመጀመሪያ ጊዜ የወንጌል ተልእኮውን ሲላክ የተላከው ወዴት ነው? ወደ ገላትያ ነው። ወደ ገላትያ ከሄደ በኋላ ግን ገላትያ በምትባል ስፍራ ላይ 5 ከተሞች ላይ እነሱም ጵስድያ፣ አንጾኪያ፣ ኢቆንያን፣ ልስጥራና ደርቤ እነዚህ ከተሞች ላይ ጳውሎስ በስፋት ወንጌልን ከሰራ በኋላ የክርስቶስን ትምህርት በደንብ ካስተማረ በኋላ ቤተክርስቲያንን ተክሎ ወደ ሁለተኛው ሚሽን ወደ ሶሪያ ሲመለስ ጳውሎስ አንድ ያልተለመደ ነገር በገላትያ አብያተ ክርስቲያናት መካከል እንደተነሳ መልእክት ይጽፉለታል። የሚነግሩት ነገር አንድ ነገር ነው። በመካከላችን 2 ትምህርቶች ተነስተዋል። አንተ ያስተማርከን ትምህርት የነገርከን ትምህርት ስለ ኢየሱስ ክርስቶስ ነው። መዳን በክርስቶስ ብቻ እንደሆነ ነግረናል። ነገር ግን በመካከላችን ያሉ ወንድሞች 2 ትምህርት አንስተዋል። አንደኛው ያነሱት ትምህርት ካልተገረዛችሁ ምን አትሉም? አትድኑም። ሌላኛው ደግሞ ሕግን ካልጠበቃችሁ ምን አትሉም? አትድኑም የሚሉ 2 ሐሳቦችን በመካከላችን አንስተዋል። ምን ትላለህ ይሉታል። እነዚህ ሰዎች እያሉ ያሉት ከክርስቶስ ሌላ ለመዳናችሁ ሌላ ነገር መጨመር አለባችሁ የሚል ሐሳብ በመካከላቸው እንደተነሳ ነው ለጳውሎስ የሚነግሩት። ለመዳናቸው በእነዚህ ሰዎች ላይ ኢየሱስ ክርስቶስ በቂ እንዳልሆነ አዲስ ትምህርት በመካከላቸው ገብቷል። ይህንን ትምህርት እንዴት ታየዋለህ ብለው ለጳውሎስ ሲጽፉለት ጳውሎስ መጽሐፉን ስታነቡ በከፍተኛ ቁጣ ነው የሚጽፍላቸው። በጣም እየወቀሳቸው እናንተ የማታስተውሉ የገላትያ ሰዎች ሆይ ይላቸዋል። ክርስቶስ ኢየሱስ በፊታችሁ ተስሎ እንደነበረ ታውቃላችሁ፣ ግን ይህንን እንዳታስተውሉ አዚም ያደረገባችሁ ማን ነው እያለ ጳውሎስ በዚህ መጽሐፉ ይሞግታቸዋል። ስለዚህ ጳውሎስ ለዚች ቤተክርስቲያን የሚሰጠው የመጨረሻ መፍትሄ ምን እንደነበረ ባለፈው ጊዜ አስተምሬያችኋለሁ። ለዚች ቤተክርስቲያን የሚሰጠው መፍትሄ መጥቼ ሴሚናር ሰጣችኋለሁ፣ መጥቼ ስልጠና ሰጣችኋለሁ ሳይሆን ጳውሎስ የመጨረሻው የሚላቸው መፍትሄ አንድ ነው። በውድቀት ውስጥ ላለች፣ በግርግር ውስጥ ላለች፣ በክርክር ውስጥ ላለች ቤተክርስቲያን ጳውሎስ መድኃኒቱ ብሎ የሚልክላቸው አንድ ነገር ነው። በመንፈስ ተመላለሱ ይላቸዋል። እኛም ይህንን ትምህርት ስንጀምረው ከዚህ ሐሳብ በመነሳት ነው የጀመርነው። ታዲያ በዚህ ዘመን ላለች ቤተክርስቲያን እንደ ባለራዕይ በዚህ ዘመን ላለች ቤተክርስቲያን እንደ አንድ የእግዚአብሔር ሰው ሀዲዱን ለሳተችው ለዚች በዚህ ዘመን ላለች ቤተክርስቲያን ምን ያስፈልጋል ካላችሁኝ የሚያስፈልገው ነገር አንድ ነገር ነው። ወደ ዋናው ነገር መመለስ፣ ወደ ቀድሞው ነገር መመለስ፣
ዋናው ምንድነው ብላችሁ ስታስቡ ዋናው ደግሞ በመንፈስ መመላለስ ነው። እንደምታውቁት በዚህ ርዕስ ላይ አንድ ከበድ ያለ ድንቅ መጽሐፍ ጽፌያለሁ። በቅርብ ቀን እግዚአብሔር ይረዳኛል ይሄንን መጽሐፍ ትልቅ ቦታ ላይ ወስደን እናስመርቃለን። ታዲያ በመንፈስ መመላለስ ምንድነው ብለን ስንል በመንፈስ መመላለስ ማለት የመጀመሪያው ብለናል በእግዚአብሔር ፍቃድና ሐሳብ ውስጥ ምን ማለት ነው ብያችኋል? መመላለስ መኖር ነው ብያችኋል። ሁለተኛው በመንፈስ መመላለስ ማለት ብለናል መንፈስ ቅዱስ በሚሻው ዲሲፕሊን ከኔ ጋር ናችሁ? መንፈስ ቅዱስ በሚሻው ዲሲፕሊን መመላለስ ነው ብለናል። ይሄ ብቻ አይደለም በመንፈስ መመላለስ ማለት ብለናል በመንፈስ ቅዱስ ምሪት ውስጥ መኖር ነው ብለናል። ከዛ ቀጠልና ያነሳ ነው በመንፈስ መመላለስ ማለት ተናጋሪውን በመስማት መመላለስ ነው ብለናል። ከዛ ቀጠልንና እግዚአብሔርን በመፈለግ መመላለስ ነው ብለናል። እንደገና በመንፈስ መመላለስ ማለት ለመንፈስ ቅዱስ በመንፈሳችን ምላሽ በመስጠት ለመንፈስ ቅዱስ የሚሰጠው ምላሽ ስጋዊ አይደለም። ለመንፈስ ቅዱስ የሚሰጠው ምላሽ በመንፈሳችን ነው ብለናል። ከዛ ቀጥለን ያነሳነው በመንፈስ መመላለስ ማለት የመንፈስ ቅዱስን ህልውና ተሸክሞ ምን ማለት ነው መመላለስ ነው ብለናል። ይሄ ብቻ አይደለም በመንፈስ መመላለስ ማለት ብለናል። ቀጠልና ምን አልን? በመንፈስ መመላለስ ማለት የመንፈስ ቅዱስን እሳት ባለማጥፋት የመንፈስ ቅዱስን እሳት ባለማዳፈን መመላለስ ነው ብለናል። ቀጥለን አንድ ነገር አወራን። በመንፈስ መመላለስ ማለት አልን አይደል? በመንፈስ መመላለስ ማለት ለሚገጥማችሁ ነገር ሁሉ መንፈስ ቅዱስ የሚሰጣችሁን ጥበባዊ ምላሽ በመስጠት መመላለስ ነው ብለናል። ቀጠልንና ደግሞ እንደዚህ ያልን ክፍል 11 ላይ በህይወት መከራዎች ውስጥ ለሚገጥሟችሁ የትኛቸው መከራዎች በመንፈስ ቅዱስ ኃይል ስር በመሆን ወይም መንፈስ ቅዱስ በሚሰጣችሁ ኃይል መከራውን በመቆጣጠር መኖር ነው ብለናል። ከዛ ቀጥለን ያነሳነው ሐሳብ የሚደንቅ ነው። ሁል ጊዜ ከማይተኛልን፣ ሁል ጊዜ ከሚያሳድደን፣ ሁል ጊዜ ክፉ ነገር ከሚደግስልን ከክፉ ሰራዊት ጋር በመዋጋት መኖር ነው ብለናል። እዚህ ክፍል ላይ መንፈሳዊ ውጊያ ስለሚል ነገር በደንብ እያነሳን ስናይ ነበር። ከዛ ቀጥለን ባለፈው ጊዜ አይተን የቆምነው እንዲህ ነው። በመንፈስ መመላለስ ማለት በመንፈሳዊ ዓለም ካሉ መንፈሳዊ እርኩስ መናፍስቶች ጋር መንፈስ ቅዱስ በሚሰጣችሁ ጥበብ በመዋጋት መኖር ነው ብለናል። ዛሬ ድንቅ ነገር እናያለን። አሜን ነው። ስንቶቻችሁ ለዛሬው ትምህርት ዝግጁ ናችሁ? ያ እርግጠኛ ሆኜ ነው የምነግራችሁ። ከዚህ ትምህርት በኋላ ህይወታችሁ ላይ አንድ ነገር ኤክስፔክት እንድታደርጉ ፈልጋል። ምን ካላችሁኝ ትራንስፎርሜሽን፣ ለውጥ፣ ቼንጅ ህይወታችሁ ላይ እንድትጠብቁ ፈልጋለሁ ከዛሬው ፕሮግራም በኋላ። ይሄንን ትምህርት ከተማራችሁ በኋላ በህይወታችሁ በእያንዳንዱ አቅጣጫ ለውጥ እንድትጠብቁ፣ ለውጥን ኤክስፔክት እንድታደርጉ፣ ለውጥን በመጠባበቅ እንድትኖሩ አደራ እላችኋለሁ። በመንፈስ መመላለስ 15ኛ ክፍል በመንፈስ መመላለስ ማለት በሚለውጠን በመንፈስ ቅዱስ ለመለወጥ ለለዋጩ ራሳችንን አሳልፈን በመስጠት መኖር ነው። በደንብ ስሙኝ። በመንፈስ መመላለስ ማለት ለለዋጩ፣ ለሚለውጣችሁ፣ ለሚቀይራችሁ ራሳችሁን አሳልፋችሁ በመስጠት መኖር ነው። ውዶች ይሄንን ወቁ። እናንተንም የናንተንም ነገር መለወጥ የሚችለው መንፈስ ቅዱስ ብቻ። ማካታላ ቫሳካ ያሎ ድራሃዳ መንፈስ ቅዱስ ብቻ ቤታችሁን፣ ትዳራችሁን፣ አገልግሎታችሁን፣ ቢዝነሳችሁን የናንተን የሆነ ነገር አንድ ዳይሜንሽን መቀየር የሚችል አንድ ምዕራፍ መለወጥ የሚችል መንፈስ ቅዱስ ብቻ። ያለ መንፈስ ቅዱስ ማንም እናንተንም የናንተንም ነገር መለወጥ አይችልም። ለዚህ ነው መጽሐፍ የእግዚአብሔር ቃል በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 17 ላይ ሲናገር ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን አለ
በመጋረጃ በማይከደን ፊት የጌታን መልክ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን አለ። ሻላቲ አላቫራዲያ ኮሳላ ብራዳስ እንለወጣለን። የጌታ መንፈስ ባለበት አርነት አለ። የጌታ መንፈስ ባለበት በዚያ ለውጥ አለ። የጌታ መንፈስ ባለበት በዚያ እድገት አለ። የጌታ መንፈስ ባለበት በዚያ አንድ ምዕራፍ ይቀየራል። ሼላራ ባራዳስ ካያሎታ ያዳ ዛሬ አንድን ሰው ሊቀይራችሁ ሊለውጣችሁ የጌታ መንፈስ በኢየሱስም ይቆጣጠራችኋል። ሁለንተናችሁን በኢየሱስም ይቆጣጠራችኋል። ያለ መንፈስ ቅዱስ ማንም ሊለውጣችሁ አይችልም። ያለ መንፈስ ቅዱስ ማንም ሊቀይረን አይችልም። እንለወጣለን ደግሞ የሚለው ከክብር ወደ ክብር ነው። በደም ስሙኝ። ምን እንመስል ዘንድ? ያንን መልክ እንመስል ዘንድ። ስሙኝ፣ ትክክለኛው እንመስለው ዘንድ የተጠራንበት መልክ አለ። ያ መልክ የልጁ መልክ ይባላል። ወደ ልጁ መልክ እንድንለወጥ፣ ወደ ልጁ መልክ እንድንቀየር የትኛውም ሴሚናርና ስልጠና፣ የትኛውም አይነት ስብሰባ፣ የትኛውም የደቀ መዝሙር ተከታታይ ትምህርት ሰዎችን መለወጥ አይችልም። ሰዎችን መለወጥ የሚችለው መንፈስ ቅዱስ ብቻ ነው። ያለ መንፈስ ቅዱስ ልትለወጡ አትችሉ። የሚቀይረኝ ማን ነው ካላችሁ መንፈስ ቅዱስ ነው። ወይዴ ሼላ ራፋላ ዲያላባሳካያ ከጎናችሁ ላለው ሰው ንገሩልኝ፣ የሚለውጥህ መንፈስ ቅዱስ ብቻ ነው በሉት። በሉት የሚለውጥህ መንፈስ ቅዱስ ብቻ ነው በሉት። አንድ መልክ አለ መንፈስ ቅዱስ እኛን የሚያደርስበት። አንድ መዳረሻ አለ መንፈስ ቅዱስ እኛ ማላካት ያባስ። ስሙኝ፣ ትክክለኛው የለውጣችን መዳረሻ ኢየሱስ ነው። ትክክለኛው የለውጣችን መደምደሚያ ኢየሱስ ነው። ትክክለኛው የለውጣችን ቱንቢ ኢየሱስ ነው። ይሄንን በአፋችሁ ሳይሆን በልባችሁ ያዙት። የምትለወጡት ወደ ኢየሱስ ነው። የመለወጫችን ቱንቢ ኢየሱስ ነው። መደምደሚያው ኢየሱስ ነው። አንድ ሰው ለምን ጮሆ አሜን አይለይ? ሻላታ ላቫራዶስ ሳካያ እጅን ከፍ አድርግ። እንዳትለወጥ ላይ ላይ የተቀመጠ ትብታ በኢየሱስ ደም ከዚህ ሰዓት ጀምሮ ከላያችሁ ይገፈፍ። አሜን በሉ። ከላያችሁ ላይ ይገፈፍ በኢየሱስ ስም። ከላያችሁ ላይ ይነሳ። በደም ስሙኝ። ወደዚህ መልክ የሚለውጣችሁ ፓስተር አይደለም። ወደዚህ መልክ የሚለውጣችሁ ሐዋርያ አይደለም። ወደዚህ መልክ ወደ ኢየሱስ ወደ ተጠራችሁበት የለውጣችሁ መደምደሚያ፣ ወደ ተጠራችሁበት የፍጻሜያችሁ መደምደሚያ፣ ወደ ተጠራችሁበት የፍጻሜያችሁ ቱንቢ የሚለውጣችሁ ሰው አይደለም። የሚለውጠው መንፈስ ቅዱስ። አሜን። እስኪ መንፈስ ቅዱስ ነው የሚለውጠኝ ብሎ በደም ስሙኝ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗልና አስቀድሞ የወሰናቸውን እነዚህን ምን አደረጋቸው? ጠራቸው። የጠራቸውን እነዚህ አስቀድሞ ወስኗልና ማንን እንዲመስሉ? ኢየሱስን እንዲመስሉ። ማንን እንዲመስሉ? ኢየሱስን እንዲመስሉ አስቀድሞም ብሏል ወስኗልና። የጠራቸውን እነዚህን ምን አደረጋቸው ይላል? አጸደቃቸው። ያጸደቃቸው እነዚህን ምን አደረጋቸው? አከበራቸው ይላል። ዛሬ እጃችሁን ከፍ አድርጉ። አንድ ነገር እናገርባችኋለሁ። ከመልኩ ውጭ የሆነ እናንተ ላይ የተጣበቀ መልክ፣ ከኢየሱስ መልክ ውጪ የሆነ ላያችሁ ላይ የተጣበቀ የትኛው መልክ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ ይነቃቀል። አሜን በሉ። ከሕይወታችሁ ላይ በክርስቶስ ደም ይነቃቀል። በኢየሱስ ስም ከላያችሁ ላይ ይነቃቀል። ነቀልኩት። በኢየሱስ ስም ይነቀል። መጠሪያ ያልሆናችሁ ነገር ከላያችሁ ላይ ይነሳ። እግዚአብሔር ያልሰጣችሁ መታወቂያ ከላያችሁ ላይ ይነሳ። እግዚአብሔር ያልሰጣችሁ ሁኔታ ከላያችሁ ላይ ይነሳ። ቀኝ እጃችሁን ከፍ አድርጉና ከኔ ጋር አንድ ነገር በሉ። እንዲህ ብላችሁ ተናገሩ። እንደ እመስለው ዘንድ የተጠራውለት መልክ አለ በሉ። ለምን አትናገሩም? እመስለው ዘንድ፣ እሆነው ዘንድ፣ እደርስበት ዘንድ የተጠራውበት መልክ አንድ መልክ አለ። ያም መልክ የኢየሱስ መልክ ነው። በደንብ ስሙኝ። የትኛውም አስተማሪ፣ የትኛውም ሊቅ፣ የትኛውም ተንባይ፣ የትኛውም ልቅ፣ ስም ጠሪ፣ ስልክ ጠሪ፣ የሰማይ ነው ፓስፖርት ቁጥር ጠሪ፣ መታወቂያ ቁጥር ጠሪ፣ ምንም ጠሪ ልንገርህ፣ ያለ መንፈስ ቅዱስ እኔ እናንተን መቀየር አይችልም። ሊለውጠንም ሊቀይርም የሚችለው መንፈስ ቅዱስ ብቻ።
ስማኝ መንፈስ ቅዱስ የማይለወጥ ለዋጭ ነው። ሃሎ ጴንጤ ያለ እዚህ ቤት መንፈስ ቅዱስ የማይለወጥ ለዋጭ ነው። እሱ አይለወጥም ግን ይለውጣል። እሱ አይቀየርም ግን ይቀይራል። የማይለወጥ ለዋጭ ሆሊ ስፒሪት ነው። በደንብ ስሙኝ ከኔ ጋር ሁኑ ፕሊዝ። ንገሩኝ ከጎናችሁ ላለው ሰው ማንም አይለውጥህም በሉት። የሚለውጥህ መንፈስ ቅዱስ ነው በሉት። ንገሩልኝ ክርስትና በሉት መለወጥ ነው በሉት። የማይለወጥ ለዋጭ ነው ሆሊ ስፒሪት። he is a god of changer። ለዋጭ ነው ያለ መንፈስ። ለዚህ ነው አንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 6 ላይ ስታነቡ እንግዲያውስ አለ በጊዜው ከፍ እንዲያደርጋችሁ። ምን እንዲያደርጋችሁ? ወዴት ነው ከፍ የምትሉት? ወዴት ንገሩኝ እስኪ። ከኮንዶሚኒየም ቤት ወደ አራት ባለ አራት ቤት ወዴት ነው ከፍ የምንለው? ከባለ አራት ባራት ቤት ወደ ሆነ ቪላ ቤት ነው ከፍ የምንለው? ከማ ወዴት ነው ከፍ የምንለው? እንግዲያውስ በጊዜው ከፍ እንዲያደርጋችሁ አለ። ወደ ማን? ይሄ ማለት እኮ ነው ሳለ ወደ ልጁ መልክ እንዲለውጣችሁ ነው እያለ ያለው። ወደ ልጁ መልክ እንዲቀይራችሁ፣ ወደ ልጁ መልክ እንድታድጉ ራሳችሁን ከኃይለኛው ከእግዚአብሔር እጅ። የእግዚአብሔር እጅ የቱ ይሆን? የቱ ይሆን? የእግዚአብሔር እጅ ሆሊ ስፒሪት ነው። አሜን። ራታ ሻካያ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉ? ምን ማለት ይሆን ማዋረድ? መቼም ጌታ ውራ ሆናችሁ እንድትኖሩ አይደለም የሚፈልገው። አንዳንድ ሰው ይህን ትምህርት ወደ ሌላ ነው የሚተረጉመው። ራሳችሁን አዋርዱ ማለት ልባችሁን ስበሩ፣ ራሳችሁን ለመንፈስ ቅዱስ አስገዙ። ለዚህ ነው ያዕቆብ እንደገና ምን አለን? በያዕቆብ መጽሐፍ ምዕራፍ 4 ቁጥር 10 ላይ በጌታ ፊት ራሳችሁን አዋርዱ አለና ከፍ ከፍ ያረጋችኋል አለ። ራሳችሁን አስገዙ እያለ ነው። ወዳጆቼ ይሄንን እወቁ። ለመንፈስ ቅዱስ ራሳችሁን ባስገዛችሁ ቁጥር እየተመላለሳችሁ ያላችሁት በመንፈስ ነው። በመንፈስ መመላለስ ማለት እስኪ ሁላችንም አንዴ በመንፈስ እንሁን። አንዴ በመንፈስ እንሁን። ብዙ ሰው በመንፈስ እንሁን ሲባል አይን ነው የሚጨፍነው። አይን ጨፍኖ መመላለስ ይሁን በመንፈስ መመላለስ ጋጫሉ ከሆነ ግንድ ጋር በመንፈስ መመላለስ ማለት እንደኔ ከፊት እያሉ እያመለኩ እየጮሁ እንደዛ ጥሩ ነው። እሱ መጥፎ አይደለም። ዩ ጋይስ የመጀመሪያው ግን መንፈስ ቅዱስ እያለ ያለው በመንፈሱ ነው ሲል ተገዙልኝ ነው። አስገዙ። ሳሚት ዩርሰልፍ ራሳችሁን አሳልፋችሁ ሰሬንድ አድርጉ። ራሳችሁን ማካታፓይ አንድ ሰው ላይ ዛሬ ትንቢት ልናገር ነው። እጅን አንሳ። አልገዛ ያለው ያንተ ማንነት ዛሬ ለመንፈስ ቅዱስ በኢየሱስ ስም ተንበረከከ። አሜን በል። በኢየሱስ ስም ተንበረከከ። ታውቀዋለህ ምን አልገዛ እንዳለ? ላቫቶስ ሳካያ በመንፈስ መመላለስ ማለት ስሙኝ፣ ለመለወጥ፣ ለማደግ፣ ለመቀየር። ለመለወጥ ስንቶቻችሁ መለወጥ ትፈልጋላችሁ? ለመለወጥ፣ ለማደግ፣ ለመቀየር ራስን ለመንፈስ ቅዱስ አሳልፎ መስጠት ነው። በፍጹም ስማኝ፣ ሊገባ እንኳን በር የሚያንኳኳ ልብ የሚያንኳኳ የልባችሁን ደጅ አንኳኳለሁ ያለ ጌታ ነው። እስከ ፈቀድክለት ድረስ ነው ባንተ የሚሰራው። አንኳኳለሁ የልባችሁን አንኳኳለሁ። ራስን እንድትሰጠው ይፈልጋል። ለዚህ ነው ሮሜ መጽሐፍ ምዕራፍ 8 ቁጥር 2 ላይ የእግዚአብሔር ቃል ሲናገር በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉት። ይህንን ዓለም ምን አትበሉ? አትምሰሉ።
አየ ለምን መሰላትም አትምሰሉ የተባለው እንድንመስለው የተጠራንበት ነገር ስላለ ነው። ስማኝ እንዳንመስለው ተጠርተናል፣ እንድንመስልም ተጠርተናል። እንዳንመስለው የተጠራነው ዓለምን ነው፣ እንድንመስለው የተጠራነው ክርስቶስን ነው። ክርስትና መምሰልና መሆን እንጂ ማስመሰል አይደለም። ክርስትና መምሰል እንጂ መሆን እንጂ ማስመሰል አይደለም። በጣም ብዙ ሰዎችን እዩዋቸው። they are an actor አክተር ናቸው። ክርስትና አክተር እንድንሆን አይደለም የሚፈልገው። they are actor ብዙ ሰዎችን እዩዋቸው። they have a spiritual tongue they can sing they can pray መጸለይ ይችላሉ፣ ልሳን መናገር ይችላሉ፣ መዘመር ይችላሉ። ግን ላይፋቸውን ቼክ ስታደርጉ they are actor not Christian። በደንብ ይሄንን ወቁ። ብዙ ጊዜ ነው የምነግራችሁ። ሰው ለሰው ላይ ድራማ የሰራው ሰውዬ አበበ ባልቻ የሚባለው ሰውዬ ጠጋ ብላችሁ ብታዩት he is very humble በጣም የሚገርም ትሁት ሰው ነው። እንዴት አይነት ቅን ሰው መሰላችሁ። ኢንክሉዲንግ ሌሎቹ ጨካኝ የሆኑ በየፊልሙ ላይ የሰሩ ሰዎችን ጠጋ ብላችሁ ብታዩዋቸው ኦ ማይ ጋሽ አበበ ባልቻ በፍጹም ያስናቀ ማንነት የለውም። ሰው ለሰው ድራማ ላይ የተሰጠውን ካራክተር ተውኖ አስናቀን መስሎ አሳየን እንጂ። ስንቶቻችሁ ሰው ለሰው የሚለውን ድራማ አይታችኋል? ድራማ ጴንጤ በማየት አንደኛ። አስመስሎ እንድንኖር ሳይሆን የሚፈልገው ሆነን እንድንኖር ነው። እና አግኝታችሁት አበበ ባልቻን ብታወሩት he's very humble። ካስናቀ ድራማ ሲወጣ እንዳትረሱ። ከሰው ለሰው ድራማ ሲወጣ አበበ ባልቻ ነው። አንዳንድ ሰዎችም አሉ ቸርች ውስጥ ጴንጤ ናቸው፣ ሲወጡ ቸርች ውስጥ አስናቀ፣ ከቸርች ውስጥ አበበ ባልቻ የሆኑ ሰዎች አሉ። ከጎናችሁ ያለውን ሰው ጠይቁልኝ፣ ማን ነህ በሉት። አትፍሩት፣ እኔ ነኝ ያልኳችሁ፣ ማን ነህ በሉት። መለየት አትችሉም። አንዳንዱ እየሰማችሁ ነው። እዚህ ጴንጤ ኦርናት እስከምትሉ ድረስ ይከንት አትችሉም። ሄዶ መሃላቸው ገብቶ እነሱ መሃል እንዴት ነሽ አሪፍ ነሽ ድንቅ ነሽ ምናምን፣ የቀረው መጠጣትና ማጨስ መደነስ ብቻ ነው። ኤቭሪ የነሱ አክቲቪቲ ላይ ያለበት። ክርስትና ማስመሰል ሳይሆን መሆን ነው። ስለዚህ ስሙኝ፣ መንፈስ ቅዱስ እንዲቀይራችሁ፣ መንፈስ ቅዱስ እንዲለውጣችሁ ራሳችሁ ለመንፈስ ቅዱስ ሰሬንድ አድርጉ። የቴዲ ታደሰንም መዝሙር የቴዲ አፍሮንም መዝሙር አትዘምሩ። አላችሁ ከኔ ጋር? ያው እዚህ ቤት የምናስተምረው ትምህርት ትንሽ ፈታ ያደርጋልና ፈታ በሉ። በፍጹም ከሆነ ኢየሱስን ነው፣ ካልሆነ ደግሞ መምረጥ ነው። ስለዚህ እግዚአብሔር የሚለውጥ አምላክ ነው፣ የሚቀይር አምላክ ነው። መለወጥ መቀየር ይችላል። ለመለወጥም ለመቀየርም ግን የሚያስፈልገው ምንድነው ካላችሁኝ፣ ራሳችሁን መስጠት። ስለዚህ በመንፈስ መመላለስ ማለት ትርጉሙ አይን ጨፍኖ መመላለስ ሳይሆን፣ በመንፈስ መመላለስ ማለት በልሳን እየጮሁ መመላለስ ሳይሆን፣ በመንፈስ መመላለስ ማለት ለሚለውጠው መንፈስ ቅዱስ ራሳችሁን አሳልፎ መስጠት። እስኪ እንዲበሉ መንፈስ ቅዱስ ይለውጠኛል በሉ። ጮክ ብላችሁ በሉ፣ መንፈስ ቅዱስ ይቀይረኛል በሉ። እንዲህ በሉ እስኪ ከኔ ጋር ቀኝ እጃችሁን ደረታችሁ ላይ አድርጉና ሁሉ ነገሬን በሉ። መንፈስ ቅዱስ በሉ ይለውጠኛል በሉ። ቀኝ እጃችሁን ከፍ አድርጉ። ዛሬ ልመርቃችሁ በጌታ በኢየሱስ ስም ዘላለማችሁን የሚቀይር እጅ በኢየሱስ ስም ይገናኛችሁ። አሜን በሉ። ዘላለማችሁን፣ ቤታችሁን፣ ህይወታችሁን፣ ትዳራችሁን፣ አገልግሎታችሁን፣ ንግግራችሁን፣ ስታይላችሁን የሚቀይር እጅ በኢየሱስ ስም ይገናኛችሁ። በኢየሱስ ስም ይገናኛችሁ።
ታዲያ መንፈስ ቅዱስ ምንድነው የሚለውጠው? እግዚአብሔር ሰው አሁን እነዚህ ነገሮች ነው በደንብ እንድትሰሙኝ የምፈልገው። መንፈስ ቅዱስ ይለውጣል እያልን መንፈስ ቅዱስ አንተን ለመለወጥ አንቺን ለመለወጥ እኔን ለመለወጥ መንፈስ ቅዱስ አያቅተውም። ኤልሻዳይ ነው ይለውጣል። ምን እንደሚለውጠው መንፈስ ቅዱስ የመጀመሪያው በደንብ ስሙኝ። የመጀመሪያው መንፈስ ቅዱስ ራሳችሁን ከሰጣችሁት ስም ይለውጣል። ስማችሁን ይለውጣል መንፈስ ቅዱስ። በደንብ ስሙኝ። እግዚአብሔር መንፈስ ቅዱስ አንዱ ባህሪው አንዱ የአምላክነት ኤልሻዳይነቱ የሰዎችን ስም መቀየሩ ነው። ስም ይለውጣል። እኔ የማመልከው እግዚአብሔር በደንብ ስሙኝ። ትልቁ በረከት የኪስ መሙላት አይደለም። ትልቁ በረከት በደንብ ስሙኝ የገንዘብ ማግኘት፣ የወርቅ ማግኘት፣ የቤት ማግኘት፣ የሥራ ማግኘት አይደለም። ትልቁ በረከት የስም የመታወቂያ የማንነት መለወጥ ነው። ስም ይለውጣል ሆሊ ስፒሪት ላካታካስ። በደንብ ስሙኝ። እንዴትም ያለ የተበላሸ ስም ቢኖራችሁ፣ ያደፈ ታሪክ የተሸከመ ስም ቢኖራችሁ፣ ምንም አይነት ስም ተሸክማችሁ ብትዞሩ ብትመላለሱ ሰዎች ያንን ስም ዳግም እንዳያነሱት አድርጎ መለወጥ የሚችል አምላክ ነው የምታመልኩት። አናውቀውም አናውቃትም ማን ነው እንደዚህ ያደረጋት እስከሚባል ድረስ ሆሊ ስፒሪት ስማችሁን መቀየር ይችላል። መታወቂያችሁን መቀየር ይችላል። ስም ይለውጣል። እኔ የማመልከው እግዚአብሔር ስም ይለውጣል። ስም ይለውጣል። ያዕቆብ ታውቃላችሁ ገና ከእናቱ ማህፀን ሲወጣ የታላቅ ወንድሙን የኤሳውን ተረከዝ ይዞ ይወጣ። ይሄ ብቻ ነው ያዕቆብ በጣም የሚገርማችሁ ነገር ሰነፍ ነው። ከቤት የማይወጣ እናቱ ስር የሚሮጥ ነው። ያኛው ጀግና ነው አይደለም ይዞረው። ይሄ ብቻ አይደለም በምሳ አታሎ ብኩርና የገዛ ሰው ነው ያዕቆብ። ይሄ ብቻ አይደለም ያዕቆብ ሌላ ስሙን ልጨምርላችሁ። አባቱን አጭበርብሮ ያልሆነው ነኝ ብሎ ተቀብሎ የወጣ ሰው ነው። እግዚአብሔር እንዴት እንደወደደ አላውቅም፣ ግን መጽሐፍ እንዲህ ይላል ኤሳውን ጠላ ያዕቆብን ወደደው ይላል። እሱ ስም መቀየር ይችላል። ፈሪ ነው። ከስሙ ቀጥሎ እንደው ዝም ብላችሁ ያ እኛ ሰፈር ያለው ፈሪው ያዕቆብ ብላችሁ ነው ልታነሱለት የምትችሉት። ያ አጭበርባሪው አታላዩ ብላችሁ ነው የምታወጡለት። ራሱ የስሙ ትርጉም ሰፕላንተር ማለት ነው። ያዕቆብ ማለት ሰፕላንተር ማለት ደግሞ አታላይ ማለት ነው። አጭበርባሪ ማለት ነው። ና ተሰዶ የሄደ ሰው ነው። በማጭበርበሩ ምክንያት፣ በማታለሉ ምክንያት፣ በመዋሸቱ ምክንያት ከቤት የወጣ የተባረረ ሰው፣ አገር ለቆ ደንግጦ የሄደ ሰው ከ20 ዓመት የባርነት ዓመት በኋላ በላባ ቤት ተገዝቶ 20 ምናምን ዓመት ከቆየ በኋላ እግዚአብሔር ስም ሊቀይር እዚህ ሰው ጋር መጣ። ስም ሊለውጥ መጣ። አንተ ብትሆን በሽመል ነው የምታባረረው። እግዚአብሔር ደጉ ስም ቀያሪው እግዚአብሔር መጣ ያዕቆብ ጋር። መጽሐፍ ደስ የሚለኝ ቃል አለ ዘፍጥረት መጽሐፍ ምዕራፍ 32 ላይ ያዕቆብም ለብቻው ቀረ የሚል ቃል። ዞር ያረግና አንዳንዴ ዙሪያ ያሉትን ሰዎች ላጥላጥ አድርጎ ይሸኝልና ስምን ሊቀይረው ይመጣል። ዛሬ አንዳንዶቻችሁ ላይ ትንቢት እናገራለሁ። ዘራችሁን የሚቀይር የዘራችሁን ስም የሚቀይር የቤታችሁን የትዳራችሁን ስም የሚቀይር የእግዚአብሔር እጅ በኢየሱስ ስም ይገናኛችኋል። መጣ። መጽሐፍ እንደዚህ ይላል ለብቻው ቀረ። ከዛስ አንድ ሰውም ሌሊቱን ሙሉ ሲታገለው አደረ ይላል መጽሐፍ ዘፍጥረት መጽሐፍ ምዕራፍ 32 ሲታገለው አደረ ይላል። ሲታገለው ያዕቆብ አንድ ነገር ያውቃል። ገንዘብ ይዟል። ታውቃላችሁ ገንዘብ ይዟል ያዕቆብ። ግመል ይዟል። የዘመኑ ከረንሲ ፍየልና በግ ነው። የአሁኑ ዘመን ከረንሲ ብር አለ፣ ዶላር ነው፣ ዩሮ ነው፣ ፓውንድ ነው የአሁኑ ዘመን ከረንሲ። የዛ ዘመን ከረንሲ ግን ከብት ነው። አንተ ከብት ይዟል። ደሞዙ ሲከፈለው 6000 7000 ብር ተብሎ አይደለም የተከፈለው። ሲከፈለው እግዚአብሔር ሰማይ ላይ ከፍሎት በዚህ ሽምልምል ላይ በኩል ከፍላለሁ ብሎ እግዚአብሔር
ሽምልምሌዎችን ሰጥቶት ደሞዙን በፍየል በበግ በግመል ተቀብሎ ብለስድ ሆኖ ተባርኮ ብቻውን የወጣ ሰውዬ ሰራዊት ሆኖ ነው የተመለሰው። ግን ለካሱ በረከት አይደለም። ሁሉን ከሸኘል በኋላ ቆመ ለብቻው። ብቻዬን አልገባም ከወጣውበት ሀገር። ከናቱ ቤት ሲወጣ ታውቃላችሁ፣ መንገድ ላይ አግኝቶት አይቶ እቺ እግዚአብሔር ቤት ናት ሲል እኔ አባት የአብርሃም የይስሐቅ አምላክ ነኝ፣ ቺን ምድር ለዘርና ላንተ ሰጣለሁ ባርካለሁ ብሎታል። የነገርኩህን እስከማደርግልህ ድረስ አልጥልም አልተውም ብሎታል። ያቺን ቃል ያቃል ያዕቆብ አልገባም አለ ብቻው። ኤሳውን ፈርቶ ብቻ እንዳይመስልህ። አይ እግዚአብሔር ከሌለ ትፈራለህ። መጣ ምድረ በዳ ላይ ያገኘው ተሻግሮ ያዕቆብ ምንድነው ወንዝን ተሻግሮ ተገናኙ ምድረ በዳ ላይ ከእግዚአብሔር ጋር። ያዘው እግዚአብሔርን አለቅ። ምንድነው ፈልገው በረከት እንዴ አስቆጥሮት እኮ ነው የወጣው። ለላባ ቤት ከቀረለት ይልቅ ያዕቆብ ይዞት የወጣው ይበልጣል። ለያዕቆብ ግን በረከት ማለት እሱ እንዳልሆነ ያውቃል። ገና ነው አልባረከኝ ምድር ባርከኝ ባርከኝ። እግዚአብሔር ደግሞ ሊባርክ ሲፈልግ ከገንዘብ አይደለም የሚጀምረው፣ ከቁስ አይደለም። እግዚአብሔር ሊባርክ ሲጀምር ከምንድነው? ስምህን ከመቀየር ነው የሚጀምረው። ጠየቀዋ ማን ነው ስም አለው። ይሄን ስም አልጠራም። እግዚአብሔር እኮ የረከሰ ነገር አይጠራም። አልጠራም ይሄን ስም ማን ነው ስም ሲለው ያዕቆብ ነኝ አለው። በል ከዚህ በኋላ አለው በዚህ ስም አትጠራ፣ ስምህ ከዚህ በኋላ አለው እስራኤል ይባላል። የሚገርመኝ የእግዚአብሔር ስም መቀየር ሳይሆን የያዕቆብ አክቲቪቲ ነው። ያዕቆብ ስሙን ከተቀበለ በኋላ ምን እንዳደረገ ታውቃላችሁ? መጽሐፍ እንዲህ ይላል፣ መሰዊያ ሰራ ይላል። ከዛስ መሰዊያ ሰርቶ የያዕቆብ አምላክ እግዚአብሔር ብሎ አልጠራም፣ የእስራኤል አምላክ እግዚአብሔር ብሎ ስም ጠራ። ወይኔ ዛሬ አንድ ሰው በኢየሱስም በአዲሱ ስም ይጠራ። አረ በጌታ በኢየሱስም ጩና አሜን በልሲ። ላችሁ ላይ የተቀመጠ ድንጋይ በኢየሱስም ይንከባለል፣ በኢየሱስም ከላችሁ ላይ ይነሳ። ቀስ ብሎ ነው ሰው ባዶ ወንበር ካየ አሜን አይልም። ሰው ቀስ እያለ ነው አሜን የሚለው። ባዶ ወንበር ጨቅ ቢል ይሄን ሰው ወይኔ ተቆነጥንቷል። ግድ የለም ጠብቃት እሷን ቀን። ተሰማኛለህ ማውራት እግዚአብሔር ስም ይቀይራል። ከጎናችሁ ላለው ሰው ጮክ ብላችሁ እጁን ያዙትና እግዚአብሔር እኮ ስም ይቀይራል በል። ስም ይቀይር አምላክ ነው። ያምላክ ስም ይቀይር ነው። ቤተሰቦች ምናምን የሚያውቁትን ያደፈ ታሪክ የሚያውቀውን ያደፈ ማንነት ስም ይቀይራል እግዚአብሔር። ስምን የሚቀይር አምላክ ነው የማመልከው። ስምን ይቀይራል። ለዚህ ነው ኢሳይያስ መጽሐፍ ምዕራፍ 3 ቁጥር 2 ላይ እግዚአብሔር ቃል ሲናገር አሕዛብ ጽድቅሽን፣ ያቺ የተሰደበችውን ኢየሩሳሌም፣ ያቺ የተሰደበችውን እስራኤልን እንዲህ ይላታል። አሕዛብ ጽድቅሽን፣ ነገስታት ክብርሽን ያያሉ። ንቀውሻል፣ ትናንትና ሰድበውሻል፣ እንደምናምን ተያይተውሻል፣ ለአንዳንዶቹ የመላገጫ ሆነሻል። አምላኳ ወዴት አለ እስከሚሉ ፈት ብለውሻል። አሁን ግን አለ ስለ ኢየሩሳሌም ጸጥ አልልም፣ ስለ ጽዮን ዝም አልልም እና ሲሉት አሕዛብ አለ ጽድቅሽን ያያሉ፣ ነገስታት ክብርሽን ያያሉ። እግዚአብሔር በሚጠራበት አላት በአዲሱ ስም ትጠሪያለሽ። ዋዳሃዲጋ ሃዳጋያ የአንድ ሰው ስም ዛሬ ይቀየራል። እጅን ከፍ አድርግ። የአንድ ሰው ስም ዛሬ ይቀየራል። ሰዎች የሚያውቁት ታሪክ የሚያውቀው የትኛውም ያንተ ስም ያደፈ አንገትን የምታቀረቅርበት በኢየሱስ ስም ከላይ ላይ ጠባሳው ተነሳ። አሜን በል። ከላይ ላይ በኢየሱስ ስም ተነሳ። ጩና ስሜ ተቀየረ በርሲ። እግዚአብሔር ሲለውጣችሁ፣ እግዚአብሔር ሲቀይራችሁ መጀመሪያ የሚቀይረው ኪሳችሁን ሳይሆን ስማችሁን ነው። ስም ይቀይራል ጌታ። ስም ይቀይራል። ታስታውሳላችሁ ለጴጥሮስ እንደዚህ ያለው ኢየሱስ፣ ጴጥሮስ የዮሐና ልጅ ጴጥሮስ ስምዖን ሆይ ይህንን አለው
እግዚአብሔር ወይም አባቴ እንጂ ስጋና ደም አልገለጠልህም። እኔም እልሃለሁ አለ አንተ ጴጥሮስ ነህ። ማቴዎስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 ላይ አንተ ምን ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እመሰርታለሁ፣ የገሃነም ደጆች ይኸውልህ። ጌታ በደንብ ስሙኝ፣ ስምህን ከቀየረ በኋላ የሚሰጥህ ምንድነው ካልከኝ ተልኮ ነው። ስምህን ሳይቀይር ተልኮ አይሰጥህም። ከስም መቀየር በኋላ የተልኮ መቀበል አለ። እግዚአብሔር አንድ ጊዜ ዘፍጥረት መጽሐፍ ምዕራፍ 17 ላይ ታስታውሳላችሁ፣ አብርሃም ጋር መጣ። እግዚአብሔር አብርሃም ጋር መጣና አብርሃም ሆይ አለው፣ በፊት የተመላለስ ነኝ፣ ፍጹም ነኝ፣ ኤልሻዳይ ነኝ፣ ተመላለስ አለው። አሁን ስምህን ልቀይር ነው የመጣሁት አለው። የበፊት ስምህ ማን ነው? አብርሃም ነው። አብርሃም ልክ ነኝ። አሁን ግን ስምህን ልቀይር መጥቻለሁ አለው። ወሰደና እግዚአብሔር የሚል ድምጽ ከተተበት። ይሃ የሚለው እስትንፋስን ነው የሚያሳየው ውዶች። እግዚአብሔር የአብርሃም ስም ላይ ስሙን ለመቀየር እግዚአብሔር እስትንፋሱን ነው የከተተው። እስትንፋሱን ከተተ እግዚአብሔር። ሲከትለት አንተ ከዚህ ቀን ጀምሮ የአሕዛብ አባት ትሆናለህ አለው። አበዛለሁ አለው። ዘር እንደማይቆጠር አሸዋ ይሆናል አለው። እግዚአብሔር ስማችሁን ሲቀይር ህይወታችሁ ላይ አዲስ ተልኮ ይዞ ይመጣል። ቀኝ እጃችሁን ከፍ አድርጉ። የረገሟችሁ እያዩ እንዲህ ናቸው ያሉት እያዩ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ህይወታችሁ ላይ አዲስ ታሪክ ይጀምራል። በኢየሱስ ስም አዲስ ታሪክ ቤታችሁ ላይ ይጀምራል። ቀኝ እጃችሁን ከፍ አድርጉና አሜን በሉት። እግዚአብሔር ህይወታችሁን፣ ዘመናችሁን፣ ቤታችሁን፣ ነገራችሁን ሲቀይር ህይወታችሁ ላይ ስሙኝ፣ የመጀመሪያ የሚቀይረው ነገር ስማችሁን ነው። ስም ነው የሚቀይረው። አናውቃትም ይሉሻል፣ አናውቀውም ይሉሃል። እሱ ማን ነው ይሉሃል። ይለውጠዋል ስምህን እግዚአብሔር ይጨምርበታል የሆነ ነገር። ቀኝ እጃችሁን ከፍ አድርጉና ከኔ ጋር አንድ ነገር በሉ። ከዚህ ቀን ጀምሮ በሉስ በእድሜ ላይ በሉ የተሰጠኝ የታናሽነት ስም በሉ የታናሽነት ስም። አረ ፕሮፌሲ ነው ተናገሩ። የታናሽነት ስም በኢየሱስ ስም ከዚህ ሰዓት ጀምሮ ከህይወቴ ላይ አንድ ሰው ይጩና ተሽሯል ይበልስ። እግዚአብሔር የሆነ ታፔላ ከሰዎች ላይ ሲያነሳ አያለሁ። ከቤታችሁ ላይ በኢየሱስ ስም ሲነሳ አያለሁ። ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ፣ እግዚአብሔር ያልሰጠኝ ስም ከላይ ላይ ተነሳ በሉ። አሜን ነዋ። እግዚአብሔር ምን ይቀይራል? በመንፈስ መመላለስ ማለት ምንድነው እያልኩኝ ነው? ከሚለውጠው ከመንፈስ ቅዱስ ጋር አብሮ መኖር ወይም ራስን ለሚለውጠው ለመንፈስ ቅዱስ አሳልፎ መስጠት። ልክ ራሳችሁን አሳልፋችሁ ስትሰጡ ምናችሁን ይቀይረዋል? ስማችሁን ይቀይረዋል። ሁለተኛ ትምህርት ነው እያስተማርኩ ያለሁት። ሁለተኛ እግዚአብሔር ምንን ይቀይራል? ሁለተኛ እግዚአብሔር ልብን ይቀይራል። ልብ ይቀይራል። የመጀመሪያው እግዚአብሔር ስም ይቀይራል። ሁለተኛው እግዚአብሔር ልብ ይቀይራል። ዛሬ አንዳንዶቻችሁ ልብ ይለወጣል። በደምብ ስሙኝ። ልብ ምንድነው? ልብ የአመለካከት፣ የአካሄድ፣ የዝንባሌ ስፍራ ነው። ልብ መቼም እንደዚህ ያለችውን እቺ በጦር የተወጋችውን አይደለም ያልኩት። የሰማችሁኝ ነው ማውራው። እቺ ቀይ ምናምን ጠብጠብ የምታረገው እግዚአብሔር ሲቀይራችሁ የሚቀይረው አመለካከታችሁን ይቀይረዋል። አካሄዳችሁን ይቀይረዋል። ቶሎ በሉና አንደኛ ሳሙኤል መጽሐፍ ምዕራፍ 10 ቁጥር 9 ላይ አውጡ። መጽሐፍ እንደዚህ ይላል፣ ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ፣ እስኪ ሌላ ልብ በሉ። ዛሬ ከዚህ ስትመለሱ ልባችሁ ይለወጣል። እግዚአብሔር ሌላ ልብ በዚያን ቀን ሰጠው ይላል። እነዚህ ምልክቶችም ተገለጡበት ይላል። ታናሽ ሰው ነው ሳኦል ታውቃላችሁ። ግን እግዚአብሔር በሳሙኤል በኩል ዘይቱን ካፈሰሰበት በኋላ ፊቱን ልክ ሲያዞር ተራ አህያ ፈላጊ ሆኖ የወጣ ሰውዬ ሲመለስ የንጉስ ልብ ነው ያለው። ወይኔ ጌታዊ ማንን ነው ማስተምረው? ሲመለስ ሰውዬው ልክ ዘይት ፈሶበት ይኸውልህ፣
ዘይቱ የመንፈስ ቅዱስ ምልክት ነው። በዛ ወቅት የሰማችሁኝ ነው። ልክ ሲፈስበት ርስቱን ትጠብቅ ዘንድ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቷል ብሎ ዘይት ሲያፈስበት ፊቱን ከሳሙኤል መልሶ መውጣት ሲጀምር እግዚአብሔር አዲስ ልብ ንጉስ ነኝ እያለ ወጣ። አንተ ዛሬ ለአንዳንዶቻችሁ እንደዚህ ይሆናል። ካልተጠራችሁበት ሰፈር የሚያወጣ አመለካከት ውስጣችሁ ይገባል። እግዚአብሔር እናንተን ካልሰየመበት ሰፈር የሚያወጣ አዲስ ልብ በኢየሱስ ስም ይገጠምላችኋል። አንድ ሰው ቀኝ እጁን ያንሳና አሜን በሉት። የሚያውቁት ሰዎች የማያውቁት ሰው ሆነባቸው። አይተውት ሳኦልን ምን ነካው አሉት። ሲያዩት ልሳን ያወራል፣ ሲያዩት ትንቢት ይናገራል፣ ሲያዩት እንደ ነብይ ያደርገዋል። ምን ነካው ሲባል ልቡ ተለውጦ እንዲህ አሉ። የቂስን ልጅ ምን አገኘዋል? ምንድነው ያገኘው? የቂስን ልጅ ምን ነካው? መንፈስ ነው። መንፈስ ከነካ ትለወጣለህ አንተ። ማይ ብራዘር አይለወጡም የተባሉ ሰዎች የለወጣቸው ሆሊ ስፒሪት ነው። አሁን እኔን ማን ይለውጠኝ ነበር? አንተን ማን ይለውጥ ነበር? አንቺ ማን ይለውጥሽ ነበር? አንዳንዶቻችን ታሪካችን ሲጠና ከውቃቤ ነው የመጣነው። አንዳንዶቻችን የመጣነው ከመጠጥ ቤት ከቆርኪ ስር ነው። አሁን እኔን ማን ይቀይረኝ ነበር? ጠዋት ጀምሬ እስከ ማታ ጫት ቅሜ ካረቄ ጋር ስታገል ወንተ ጊዜ ታውቃላችሁ። ብዙ ጊዜ አይደለም ነግራችሁ የመጣነው ከጫተራ ነው። ከጫተራ ያልቃም ነው። የጫት አይነት የለም። በዚህ እስከ ሲዳማ ብትሄድ ቁጦ ጨንጌ ምናምን ብለቅመናል። በዚህ በሐረር ብትሄድ ደግሞ ያልቃም ነው። እስከ አቦ ሚስማር ምናምን የሚባል ጫቅመናል። በዚህ በአማራ ክልል ደግሞ ብትሄድ ወደ ጎንደር የሚያሳብድ የሚያደነዝዝ ጫት በልተናል። ጠዋት ከእንቅልፌ ሲጋራ ከሌለኝ ማልነሳ ሰው ነኝ። አልነሳ። ምን ሆኖ ጠፋ ሚኪ ምናምን ተብሎ ሲፈለግ የለውም አላቸው። ውይ ሲጋራ የለውም በቃ አልተነሳም ማለት ነው ተብሎ ሲጋራ ይዘውልኝ መተው አጠገቤ ለኩሰው ቡን ሲያደርጉ ሲሸተኝ ነው የምነሳው። ስማኝ፣ የመጨረሻ ማጨሳትን ሲጋራ ጠዋት ማጨሰው ሲጋራ ከሌለኝ የመጨረሻ ማታ ማጨሳትን ሲጋራ አጭሻት እየጣፈጠችኝ ግማሿን አጥፍቼ አቆርሬ ነው የሚባለው። ያኔዛ አቆሬ ቁሩ አድርጌ አሳድሬያት ከዛስ ጠዋት እንደምንም ፈልጌ እሷን አይኔን ጨፍኜ አይኔ ዲብዬ ፈልጌ አፌ ላይ አድርጌ ለኩሼ ነው አይኔን የምገልጠው። አልችልም። አዙሮ ነው የሚደፋኝ። ይሄን ሰው ጌታ ለውጦታል። አሜን። እየሰማኝ ነው። በቀን 3-4 ጊዜ ረጃጅም ስቲክ ሐሺሽ ካላጨስኩኝ እማልነቃ ድንዙዝ ሰውዬ። እኔ እኮ ላስተምር ትምህርት ቤት ስገባ ጭሼ ነው የምገባው። ጉድ በል ስንቱ ታስሯል እኮ። እንዲህ ያለውን ሰው የቀየረው ጌታ ነው። አሜን። ቆይ ልጨምርልህ እንዴ ወደ ቤቴ በሃይላንድ አረቄ ይዤ መሄድ ቢያምረኝ ሃይላንድ ባይኖረኝ በፌስታል አረቄ ይዤ መሄድ ሰው ነበር። ዛጋይ አሁን ይሰብካል። ያ ሰውዬ አሁን እየሰበከ ነው። አሜን። ከኔ ጋር የነበሩ ልጆች በሙሉ ሞተዋል። አንድ ጓደኛዬ ከኔ ጋር ሐሺሽ ሲነፋ የነበረ ልጅ ሐሺሹን ሲነፋ እዛው ቤት ውስጥ አብጦ ሞቶ ቤቱ ሲሸት አካባቢው ሲሸት አራብጤ የት ሄዶ ነው ተብሎ ሲፈለግ ቤት ውስጥ ሞቶ ተገኘ። የናዝሬቱ ኢየሱስ ነቅሎ አውጥቶኝ እኮ ነው። አሜን። አባ እየሰማኝ ነው ማውራውን። እግዚአብሔር ነው የሰው ልብ መቀየር የሚችለው። እንዴ ቤተሰብ መክሮን መድኃኒት አውጣውን ሳይካትሪስት ጋር ወስደው አስመክረውን አልተለወጥንም። ለዋጩ አገኘና ዋን ወርድ አንድ ቀን መተው ወንጌል ነገሩን። አራራ ያልኩኝ ቸርች ይዘውኝ ገቡ። ወንድሜ እግዚአብሔር በየትኛው ሁኔታ ውስጥ ብትሆን ያይሃል ሲል እኔ ማን እንደነካኝ አላቅም። ኋላ ወንበር ላይ ቁጭ ብዬ አለቅሳለሁ። ያ ፍልስፍና መጽሐፍ ያነበበ ሰውዬ ያ በፍልስፍና መጽሐፍ ጭንቅላቱ የዞረው ልጅ ኦሾ አባቴ ሰማኸኝ ጲላጦስ አያቴ እያልኩኝ ሳወራ የነበርኩ ሰውዬ ማይ ብራዘር
በአንድ ወርድ አንድ ቀጭን ሰውዬ ነው አስታውሳለሁ ቆሞ ያገለገለ በየትኛውም አይነት ሁኔታ ውስጥ ብትሆን እግዚአብሔር ያይሃል እግዚአብሔር አይቷል ወንድሜ ሲል ጌታ እንደ ቴሌቪዥን አምጥቶ ያሳለፍኩትን ህይወቴን የተንከራተትኩትን አምጥቶ ግጥም ፊት ለፊቴ ከቤት ሲያባሩ ይሶጣ እግዚአብሔር ጥላ ሲሆነኝ መንገድ ላይ ስተኛ ያንን አይዛ ያለው ታውቃለህ ያንን እያየው አለቅሳለሁ ከዛ ሰውየው ሲጨርስ ይሄን ጌታ እንደ ግል አዳኝ አርጋችሁ የምትቀበሉ ሲል እዚህ ጋር ማን እንዳመጣኝ አላውቅም ወጥቻለሁ መሰዊያው ላይ ኬሴ ውስጥ ኒያላ ሲጋራ አለች ሸሚዜ ጋር ብራዘር ብታምንም ባታምንም ያቺን ሲጋራ አንዴ ላጭሳት እያልኳቸው ቆይ ስትወጣ ታጭሳለህ ብለው ይዘውኝ የገቡት ስወጣ ግን ከፕሮግራሙ ሲጋራ የሚባል ነገር እንደ ጥንብ ገማኝ ያ ካላጨስኩ አልነሳም የሚለው ሰውዬ አውጥቼ ግቢው ሙሉ ወንጌል ቤተክርስቲያን አውጥቼ እሽት አድርጌ ከዚህ በኋላ ኖ ሞር ሲጋሬት ቻው ማነበር እኔን መቀየር የሚችለው ማነበር አንቺን መለወጥ የሚችለው አንዳንዶቻችን እኮ ታሪካችን ቢጠና መቃብራችንን ደፍኖ ነው ያቆመን መቃብራችን ላይ ነው የቆምነው አዳሻ ኮላዳስ ቀኝ እጃችሁን ከፍ አድርጉ ነው ልባርካችሁ ነው ዛፕራዳስ ህይወታችሁ ላይ አልለወጥ ያለ ነገር በኢየሱስ ስም ከዚህ ሰዓት ጀምሮ ይቀየር በኢየሱስ ስም ይለወጥ እግዚአብሔር ልብ ይቀይራል ልብን የሚቀይር ለዚህ ነው ሕዝቅኤል መጽሐፍ ላይ እንደዚህ ያለ ንጹሃን ረጭባችኋለሁ አለ ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 26 ንጹሃን ረጭባችኋለሁ አለ የድንጋዩን ልብ አውጣዋለሁ አለ አዲስን ልብ ሰጣችኋለሁ አለ መንፈሴን በሱ ውስጥ እናንተ ሪል ነው መዳናችሁ ሪል ነው ድነን ነው አምልጠን ነው ቀይሮን ነው እግዚአብሔር ለውጦን ነው ማካታፓያ ሃይማኖት ቀይረን አይደለም አጥር ቀይረን አይደለም ጌታ መንፈስ ቅዱስ ለውጦን ነው ነክቶን ነው የሆነ እሳት ነክቶን የእናቴም ያባቴም ከምንለው የወጣንበት ተነክተን ነው የባህሪ ለውጥ አይደለም ያገኘነው የማንነት ለውጥ ነው ድነን ነው ዳንን በቃ ሰው ሁሉ ከንፈር ሲመጥብን አንዱ አግኝቶት ይደፈዋል አንዱ አግኝታ ታስደፈዋለች ሲባል ዳንን ኢየሱስ አገኘን ለወጠን የናዝሬቱ ኢየሱስ ለዋጭ ነው አወጣው ያንን የድንጋይ ልብ ነቀለው ከጎናችሁ ላለው ሰው እስኪ ተለውጬ ነው በሉት እስኪ ንገሩልኝ ተለውጬ ነው በሉት አግኝቶኝ ነው በሉት ለዋጩ አግኝቶኝ ነው በሉት አንድ ሰው ጮሆ በደንብ አሜን ይበልስ ከዚህ ቀን ጀምሮ ወደ ኋላ ላትመለሱ በኢየሱስ ስም እግዚአብሔር ኮቴያችሁን ወደፊት ያፈጥነዋል በኢየሱስ ስም ወደፊት መፍጠን ይሆንላችኋል ያ ስለዚህ ሁለተኛው እግዚአብሔር ምን ይቀይራል ልብን ይለውጣል ሶስተኛው መንፈስ ቅዱስ በመንፈስ መመላለስ ማለት ከለዋጩ ጋር አብሮ መኖር ወይም ለለዋጩ ራሳችን አሳልፈ መስጠት ነው ምናችን ይለውጣል እሱ ራሳችን አሳልፈን ስንሰጠው ስማችን ይቀይራል ሁለተኛ ልባችን ሶስተኛ ሁኔታን ይለውጣል ሻላባላራባስ የትኛውም የከበዳችሁ ነገር ህይወታችሁ ላይ ቤታችሁ ላይ ትዳራችሁ ላይ አገልግሎታችሁ ላይ መንገዳችሁ ላይ የከበደውን ነገር ሰው መለወጥ አይችልም 360 ዲግሪ ነገራችሁን መለወጥና መቀየር የሚችለው መንፈስ ቅዱስ ብቻ ነው ሌላ አካል መለወጥ አይችልም ወገኖች ለዚህ ነው መዝሙረ ዳዊት ምዕራፍ 30 ቁጥር 5 ላይ ስታነቡ ቁጣው ለጥቂት ጊዜ ነው አለ ሞገሱ ግን ለዘላለም ነው አለና እንዲህ አለ ስሙኝ ለቅሶ ማታ ይመጣል አለ ለቅሶ መቼ ይመጣል የለቅሶ ሁኔታ ሊመጣ ይችላል የለቅሶ ሁኔታ ግን ይቀየራል ለቅሶ ጠዋት ይመጣል አለና ማን ነው ለቅሶ ማታ ይመጣል አለና ጠዋት ግን ምን ይሆናል ደስታ ይሆናል ሻላ ፓራዳይስ ደስታ ይሆናል ማታ ያየሽው ለቅሶ ጠዋት ላይ ምን ይሆናል ካልሽ ወደ ሳቅ ይቀየራል ሁኔታዎችን መንፈስ ቅዱስ መቀየር ይችላል ይለውጣቸዋል
ወንድሞቼ እህቶቼ ዛሬ አንድ ነገር ልንገራችሁ። ዛሬ የምታልፉበት ሁኔታ ዛሬ የምታልፉበት የትኛው ሁኔታ የተጨነቃችሁበት የተጠበባችሁበት ግራ የተጋባችሁበት ራሳችሁን ለመንፈስ ቅዱስ አሳልፋችሁ ስትሰጡ ይለወጣል ይቀየራል። ጌታ ኢየሱስ ክርስቶስን መከተል ማለት አንድ ሙሉ እንጀራ መብላት አይደለም ወዳጆቼ። ጌታ ኢየሱስ ክርስቶስን መከተል ማለት የቤት ኪራይ ማስከፈል አይደለም። ጌታ ኢየሱስ ክርስቶስን መከተል ማለት ሌላ ነው ትርጉሙ የዘላለም የህይወት መኖር ነው። ከዛስ ሁኔታዎችን ደግሞ ይለውጣቸዋል። እንደነበሩ አይቀጡም። ቤታችሁ ላይ ያለ ምድረበዳ፣ ህይወታችሁ ላይ ያለ ምድረበዳ፣ መንገዳችሁ ላይ ያለ የትኛው መከራ ስቃይ ጌታዊ ብላችሁ የምታለቅሱበት የትኛው ሁኔታ ጭንቀት ቢሆን ህመም ቢሆን ዝግበር ቢሆን ምንም ቢሆን ጌታ መንፈስ ቅዱስ እነሱን ይቀይራቸዋል። ባይዘው ልንገራችሁ የመጀመሪያው መንፈስ ቅዱስ የሚቀይርበት ምክንያቱ ለምን ነው ታውቃላችሁ? ሩሩህ ነው። እንድትሰቃዩ አይፈልግም። ሁለተኛው ክብር መውሰድ ስለሚፈልግ ይቀይራቸው። ምስክርነት መውሰድ ይፈልጋል። ምስጋና ይፈልጋል። ከቤታችሁ ሁሌ እያለቀሳችሁ እንድትኖሩ እግዚአብሔር አይፈልግም። ስለዚህ እግዚአብሔር ሁኔታዎችን መቀየር ይችላል። ዛሬ አንድ ሰው መንገድ ላይ የከበዱ ነገሮች መቅለል ይጀምራሉ። እስኪ አንድ ሰው ጮሆ በደንብ አሜን ይበልስ። ፈታ በሉና ጮህና እንዲህ በሉ። እስኪ ከኔ ጋር ጮክ በሉ። እግዚአብሔር ሁኔታዬን ሁሉ ይለውጠዋል በሉ። ቶሎ በሉና ኢሳይያስ መጽሐፍ ምዕራፍ 32 ላይ አብረን እንሂድ። ኢሳይያስ መጽሐፍ ምዕራፍ 32 ምድረበዳ ሆኖ የሚቀጥለው እስከ መቼ እንደሆነ ታውቃላችሁ? መንፈስ እስከሚወርድ ድረስ ነው አለ። መንፈስ እስኪመጣ ድረስ ነው። መንፈስ ከመጣ በኋላ ግን ምድረበዳ ሆኖ አይቀጥልም። ደስ ይለኛል ይሄ ቃል ኢሳይያስ መጽሐፍ ምዕራፍ 32 ቁጥር 12 ላይ ሁላችንም አብረን እናነባለን። እንዲህ ይላል እግዚአብሔር ቃል ሲናገር ቁጥር 12 ስለተወደደችው እርሻ ስለማያፈራውም ወይን ደረታችሁን ድቁ አለ። ምቱ ደረታችሁን ማለት ስለተወደደች እርሻዋ የተወደደች ነች ግን አታፈራም። የወይን ስፍራ አለ ነገር ግን ባዶ ነው። ስለዚህ ስለሱ ምን በሉ ደረታችሁን ድቁ አለ። ስሙ በሕዝቤ ምድር ላይ በደስታ ከተማ ባሉት በደስታ ቤቶች ሁሉ እሾህና ኩርንችት ይመጣባቸዋል። አዳራሹ ሆና ትሆናለችና የብዙ ሰውም ከተማ ትለቀቃለችና አምባውና ግንቡም ለዘላለም ዋሻ የምድረ በዳም አህያ ደስታ የመንጎችም ማሰማሪያ ይሆናልና። እስከ መቼ? አያችሁ ምድረ በዳው መሰማሪያ ይሆናል። ሁሉ ነገር ባዶ ይሆናል። እስከ መቼ ነው ግን ይሄ የሚሆነው ብላችሁ ስትሉ ይህም መንፈስ ከላይ እስከሚፈስልን ድረስ መንፈስ እስከሚፈስ ምድረ በዳ ይሆናል። መንፈስ እስከሚፈስ ደስታ ላታዩ ትችላላችሁ። መንፈስ እስከሚፈስ ድረስ ባዶ ሊሆን ይችላል። መንፈስ እስከሚፈስ ድረስ ላይመች ይችላል እያለ ነው። እንደዛ ነው። ምድረ በዳው የአህያ መሰማሪያ ሊሆን ይችላል እያለ ነው። ነገር ግን አንድ ነገር ይላል። እስከ መቼ ብላችሁ ስትሉት መንፈስ እስከሚፈስ ድረስ። መንፈስ ከፈሰሰ በኋላ ግን ቃሉ እንደዚህ ይላል። መንፈስ ከወረደ በኋላ እንደዚህ ይላል። ምድረ በዳውም ፍሬያማ። አረ ሁለት ሰው አሜን ይበል። ምድረ በዳው ምን ፍሬያማ እርሻ እስኪሆን ፍሬያማውም እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል። መንፈስ ከወረደ በኋላ መንፈስ ከመጣ በኋላ መንፈስ ቅዱስ ከመጣ ምድረ በዳው ምድረ በዳ ተብሎ አይጠራም፣ ፍሬያማ ይሆናል። ይሄ ብቻ አይደለም ወገኖቼ፣ ይሄ ብቻ አይደለም። ምድረ በዳው ምድረ በዳ ሆኖ አለመቅረቱ ብቻ አይደለም፣ ፍሬያማ መሆኑ ብቻ አይደለም። ከስር ስታነቡት ምድሪቱም የደስታ ምድር ተብላ ትጠራለች ይላል። መንፈስ ከመጣ በኋላ ለቅሶ የለም። ለዚህ እኮ ነው መጽሐፍ ሲናገር ጌታ ኢየሱስም በመንፈስ ሐሴትን አደረገ። ሁኔታዎችን ይለውጣል መንፈስ ቅዱስ፣ ሁኔታዎችን ይቀይራል። ስለዚህ ያላችሁበት ሲቹዌሽን እስከ መቼ ነው ካላችሁኝ ከመንፈስ ቅዱስ ጋር ኢንካውንተር እስከምታደርጉ ዋን ኢንካውንተር ዘላለማችሁን ይቀይራል። ዋን ኢንካውንተር ኦፍ ሆሊ ስፒሪት
የአንድ የመንፈስ ቅዱስ ኢንካውንተር ማድረግ አንድ ጊዜ ከመንፈስ ቅዱስ ጋር መገናኘት ዘላለማችሁን ይቀይረዋል። የትኛውም ነብይ ወደ ህይወታችሁ ቢመጣ የትኛውም ሐዋርያ ወደ ቤታችሁ ቢመጣ ሊቀየር ያልቻለ ነገር but when you connect with Holy Spirit አንድ ከመንፈስ ቅዱስ ጋር መገናኘት ልክ ከመንፈስ ቅዱስ ጋር ስትገናኙ ታውቃላችሁ ይሄን ዘላለማችሁ ይለወጣል። አሜን። ተርን ታረጋላችሁ። ዱርዬ የነበሩ ሰዎች ግራ የገባቸው ከተማን በውንብድና ያስጨነቁ ሰዎች ዋንታች ሆሊ ስፒሪት መጥቶ ኢንካውንተር ሲያረጋቸው ዘላለማቸው ይቀየራል። ቤተክርስቲያን ሲያሳድድ የነበረው ሳኦል ታስታውሳላችሁ። መንገዱ ላይ ደማስቆ መንገድ ላይ አንድ ብርሃን ተገናኘው። አገኘው የሆነ ብርሃን አገኘው። ከዛ በኋላ ወዳጆቼ ቤተክርስቲያን አፍራሽ ሆኖ አልቀጠለም። ጌታ ሆይ አንተ ማን ነህ አለ። ያንበረከካችኋል፣ ይለውጣችኋል። እናንተንም ሲቹዌሽናችሁንም ያላችሁበትን ሁኔታ ነገራችሁን ታሪካችሁን ሁሉ የሚለውጠው ማን ነው ካላችሁኝ መንፈስ ቅዱስ ነው። ቀኝ እጃችሁን ከፍ አድርጉና ከኔ ጋር ጩሁና እንደዚህ በሉ መንፈስ ቅዱስ በሉ ሲል ታሪኬንም ህይወቴንም እኔንም መለወጥ ይችላል። አንድ ሰው ጮሆ በደንብ አሜን ይበልሽ። ደስ የማያሰኙ ሁኔታዎችን መንፈስ ቅዱስ መቀየር ይችላል። ታውቃችኋላችሁ እናንተ ስንት ያለቀሳችሁባቸው ኬዞች እንደተለወጡ ስንት ያለቀሳችሁባቸው ያነባችኋቸው ሁኔታዎች እንደተቀየሩ ታውቃላችሁ። የትናንትና መከራችሁ የዛሬ ቴስቲሞኒያችሁ ነው። የትናንትና ስቃያችሁ የትናንትናው ስድባችሁ የዛሬ የምስጋና ምክንያታችሁ ነው። ለሰው እኮ እንዲህ ነክተህ አንዳንድ ጊዜ የምትሰቃይበትን ነገር ባለፈው ጌታ ብለህ ትመሰክረዋል። ሳል ያለፍኩበት መንገድ ሰው ሁሉ እንትናም ትታይ ስትሄድ እንትናም ትቶይ ሲሄድ አጎቴም አክስቴም ስልክ አላነሳ ሲሉኝ እናቴም አባቴም ጀርባቸውን ሲሰጡኝ ሰው ሁሉ በኔ ሲፈርድ በኔ ያልፈረደ ጌታ ሰው ሁሉ ፊቱን ሲያዞርብኝ አላዞር አልፌዋለሁ እኔ እንደኔ ታልፈዋለህ ብለህ ትመሰክራለህ። ቀኝ እጃችሁን አንሱ ልባርካችሁ። ታሪካችሁን የሚቀይር ህይወታችሁን የሚቀይር ዙሪያችሁን የሚቀይር አንድ የመለኮት አጋጣሚ በኢየሱስ ስም ህይወታችሁ ላይ እንዲገናኛችሁ ጸለይኩላችሁ። በኢየሱስ ስም ጸለይኩላችሁ። መንገዳችሁ ላይ የቆመ የትኛውም ቻሌንጅ ከዚህ ሰዓት ጀምሮ ይነሳ። ቀኝ እጃችሁን ከፍ አድርጉና ከኔ ጋር ጩሁና እንደዚህ በሉ መንፈስ ቅዱስ ሁኔታዬን መቀየር ይችላል በሉ። ጨርሻለሁ። የመጨረሻው መንፈስ ቅዱስ ምን ይቀይራል? ለዛሬ ያስኩት መንፈስ ቅዱስ ምን ይቀይራል? ድካማችሁን ይለውጣል። አንደኛው ምን ይለውጣል? ስም ይለውጣል። ሁለተኛው ምን ይለውጣል? አቤት በቃ የሚማር አግኝቻለሁ ማለት ነው። ጌታ ተመስገን። ምን ይለውጣል? ሶስተኛው ሁኔታ circumstances ሁኔታን ይለውጣል። and the fourth one አራተኛው ድካማችን ይለውጣል። ድካም ይለውጣል። የደከሙ ሰዎች ደካማ ተብለው እንዳይቀሩ ማን አላቸው ካላችሁኝ ሆሊ ስፒሪት። ቶሎ በሉ ኢሳይያስ መጽሐፍ ምዕራፍ 40 ላይ እንሄዳለን። ቆሙ እስኪ በእግሮቻችሁ። thank you father እጣዬ እንልላለን ዛሬማ እጣዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ። ይኸው ስሙኝ ኢሳይያስ መጽሐፍ ምዕራፍ 40 እንላለን። ኢሳይያስ መጽሐፍ ምዕራፍ 40 ደስ የሚል መንፈስ ነው ያለው። ኢሳይያስ መጽሐፍ ምዕራፍ 40 እንዲህ ይላል ቁጥር 27 ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላል? ይሄ ታይም ያዕቆብ እያጉረመረመ ያለበት ወይም እስራኤላውያን እያጉረመረሙ ያሉበት ቦታ እና እግዚአብሔር ከጥንት ነው የሚጀምረው። ከምን ካላችሁኝ ከያዕቆብ
ስሙን ከቀየረው ከያዕቆብ ጀምሮ ያነሳል። እግዚአብሔር መረጃ ይዞ ይመጣል። ያዕቆብ ሆይ ይለዋል። ማለት ለሁለቱም ነው የሚናገረው። እስራኤልም ነን ያዕቆብ ወገንን ነን ብለው ለሚያስቡት ነው የሚናገረው። እዚያ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ምን ብላለች? አልፋለች። ፍርዴም ከአምላክ እንዲህ ይላል። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች። ለምን ትላል? ለምን እንዲህ ትናገራል? አላወክም? ዛሬ እያጉረመረማችሁ ላላችሁ ሰዎች መልእክት አለኝ። እግዚአብሔር ድካማችሁን በኃይል ይቀይረዋል። እስኪ አንድ ሰው ጮሆ አሜን ይበልሽ። ለምን እንዲህ ትናገር? አላወክም አለው። አልሰማህም? አታውቅም ስለሱ? ታውቃለህ እስራኤል ውስጥ እግዚአብሔር አምላክ ብቻ አይደለም ትምህርትም ነው። አምላካችን ብቻ አይደለም የሚሉት ትምህርትም ይሰራበታል። ለስሙ ራሱ ጥንቃቄ ነው። አታውቅም ታዲያ እና አምላክ ይሉታል። እና እንደዚህ ይላል። ለምን ትናገራለህ? እግዚአብሔር የዘላለም አምላክ ነው። ምን ማለት መሰለህ? የዘላለም አምላክ ነው ማለት ያልኖረበት ዘመን የለውም እያለ ነው። አንተ ያልኖርክበት ዘመን አለ። 1950 ላይ አንተ አልነበርክም። እግዚአብሔር ግን ከዘመናት በፊት የነበረ ያለ የሚኖር ለዘመኑ ቁጥር የሌለው አልፋ ኦሜጋ የዘላለም አምላክ ነው አለው። ዘላለምን ፈጥሮ በዘላለም ውስጥ የሚኖር ዘላለማዊ አምላክ ነው። የተራራና የወንዞች መኖር አምላክ ለመሆኑ ምክንያት አይደሉም። ወንዝ ባይኖር ተራራ ባይኖር እግዚአብሔር መኖር ይችላል። እኛ ያለሱ መኖር አንችልም። እሱ ግን ያለኛ መኖር ይችላል። የዘላለም አምላክ ነው። ያልኖረበትና ያልነበረበት ዘመን የለም። ዘላለማዊ ነው። አልፋ ኦሜጋ ነው። ከእስከ የለው የዘላለም አምላክ ነው ይለዋል። ከዛ ይቀጥልና እንደዚህ ይለዋል። የዘላለም አምላክ ነው። ከዛስ የምድር ዳርቻዎች ፈጣሪ ነው። በሱ ያልተሰራ ያልተፈጠረ ነገር የለም። የሚታየው የማይታየው በሱ ተሰርቷል። ወይ ጉድ! እግዚአብሔር እንዲህ አይነት አምላክ እያለ አለው ለምን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለ? ከዛ ደስ የሚለኝን ነገር ይናገራል። እንደዚህ ይላል፣ ለደካማ ኃይልን ይሰጣል። ከዛ እንደዚህ ይላል፣ በስሙ ጉልበት ለሌለው ብርታትን ይጨምራል። ሰጪም ጨማሪም ነው። ሰጪ ብቻ ጨማሪም ነው። እኔማ መልከው እግዚአብሔር ሰጪ ብቻ አይደለም ደግሞ የሚጨምር ሰጥቶ በቃ የሚላረም ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዞችም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ እነርሱ በድካም አይቀጥሉ፣ ኃይላቸውን ያድሳሉ። ዛሬ ለአንድ ሰው መልእክት አለኝ። ቀኝ እጃችሁን ማየት ፈልጋለሁ። በጌታ በኢየሱስም በዛ ክፉ ላይ ትበረቻለሽ። ባደከማችሁ ላይ በኢየሱስም መበርታት ይሆናል። ጮክ በሉና እንዲበሉ ድካሜን በኃይል ይቀይራል በሉ። በሉ ከኔ ጋር ድካሜን በኃይል ይቀይራል በሉ። አሁን ቀኝ እጃችሁን ከፍ አድርጉ። እንጸልያለን። ማቦስ ካሊባራ ዲጋስ አሞር ታላቫስ ሳካያ ሼላ ፕራዲያኮስ ኤልብሬቤዲያኮስ ሶፕራዳስ ቀኝ እጃችሁን ከፍ አድርጉና ጸልዩ ከኔ ጋር። እግዚአብሔር ሆይ ስሜ ይቀየር፣ እግዚአብሔር ሆይ ልቤ ይቀየር፣ እግዚአብሔር ሆይ ጸልዩ ከኔ ጋር። ማርቴቬሊ ራዳስ ላባርቴቬኒ ራሃዶስ ካላቢር ዳላ ሁኔታዎቼ ይለወጡ፣ ድካሜ ይቀየር። አልቬሊያ ራዱጋስ አማራዳ ጄላ ዲያሎባስ አልቤኒያ ኩፓራዳስ ይለወጥ። እግዚአብሔር ሆይ ድካሜ ይቀየር፣ ቤቴ ይቀየር፣ ስሜ ይቀየር። ጸልዩ። አንድ ደቂቃ እንድጸልዩ ፈልጋለሁ። ዣላ ቦራ ዲጋስ አማርዳላባህ ባላችሁበት ሁኔታ እንዳትቀጥሉ እግዚአብሔር ታሪካችሁን እንዲቀይር፣ እግዚአብሔር ህይወታችሁን እንዲቀይር አቼላ ባራ ዲጋስ አሞርዳላህ ሼላ ራዲጋስ አሜር ቴሊቫን ተላዳ ወር ተሊቫር ተሊጋስ አሞር ተላቫስ ወራ ባሊዳጋስ ኤናማራ ለባ
ይለወጥ እያላችሁ ጸልዩ። ይለወጥ 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 ይለወጥ፣ ታሪኬ ይለወጥ፣ ጤንነቴ ይለወጥ፣ መንገዴ ይለወጥ ይለወጥ ይለወጥ። አንተ ለዋጭ አምላክ ነህ እግዚአብሔር ሆይ ልቤን ለውጠው፣ ታሪኬን ለውጠው። ቀኝ እጃችሁን ከፍ አድርጉ። በአንደበትሽ ተናገሪ እህቴ። ራባቶላ ባራዲያስ ወንድሜ በአንደበትህ ተናገር። ለውጠኝ በለው። ቀይረኝ በጌታ በኢየሱስ። በነበርኩበት ሁኔታ መቀጠል አልፈልግም። በነበርኩበት ሁኔታ መቀጠል አልፈልግም። እግዚአብሔር መንፈስ ቅዱስ አንተ እውነተኛ ለዋጭ ነህ። ለውጠኝ። ኢኮኖሚ ይለወጥ፣ ህይወቴ ይለወጥ፣ ቤቴ ይለወጥ። አባ ሸኮያ ልቤ ይለወጥ፣ መንገዴ ይለወጥ፣ ታሪኬ ይለወጥ። አንተ ለውጠኝ 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 ለውጠኝ። እግዚአብሔር መንፈስ ቅዱስ ለውጠኝ ለውጠኝ በሉ። ለውጠኝ 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 ለውጠኝ። ሻላባላ ቡራ ለባራ ዲቦስ ራባሌ ደቤዲ ጋላቡራ ባህዲጋስ አመርደላህ ጄላዲያሎ ራባ። ቀኝ እጃችሁን ከፍ አድርጉ ከኔ ጋር። ራባሉ ዳባስ ከለቬኒያ እንዳትለወጡ የያዛችሁ አዚም ከላያችሁ ላይ ይነሳ። አሜን በይ። ከላይሽ ላይ ይነሳ። እንዳትለወጡ የያዛችሁ አዚም ከላያችሁ ላይ ይነሳ። የትኛውም አዚም ከላያችሁ ላይ ይነሳ። የትኛውም አዚም ከስማችሁ ላይ ይነሳ። የትኛውም አዚም ከቤታችሁ ላይ ይነሳ። የትኛውም አዚም ከትዳራችሁ ላይ ይነሳ። የትኛውም አዚም ከበሮቻችሁ ላይ ይነሳ። ይኸው ቆይ መለወጥ ትፈልጋላችሁ? እሺ አንድ ጸሎት እንጸልይ። አይምሯችሁን በእጃችሁ ላይ ያዙ። መጀመሪያ ቀኝ እጃችሁን አሳዩኝ እስኪ። እንዲህ በሉ፣ ጮክ በሉ። የክርስቶስ ደም በዚህ እጅ ላይ አለ። አሜን። ቀኝ እጃችሁን ራሳችሁ ላይ አርጉ። እንዲህ ያላችሁ ጸልዩ። ለውጠኝ፣ ቀይረኝ። ፋስ ፔሌቬኒያስ ሮካ ፓሳካያ አዚሙ ከላይ ላይ ይነሳ። እንዳልለወጥ ያደረገኝ አዚም ይነሳ በጌታ በኢየሱስ ክርስቶስ ስም። ከርሞ ጥጃ ያደረገኝ አዚም ይነሳ በክርስቶስ ኢየሱስ ስምና ስልጣን። ሕይወቴ እንዳይቀየር፣ መንገዴ እንዳይቀየር፣ ቤቴ እንዳይቀየር፣ የኔ ነገር እንዳይቀየር የያዘኝ አዚም አሁን በኢየሱስ ስም ይነሳ 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 ይነሳ። በትንሳኤው ኃይል አዚሙ ይነሳ። አዚሙ ይነሳ። አዚሙ ይነሳ። አዚሙ ይነሳ። ይነሳ በትንሳኤው ስልጣን። አዚሙ ከላያችሁ ላይ ይነሳ። ያሰራችሁ አዚም ከላያችሁ ላይ ይነሳ። በክርስቶስ ደም ከላያችሁ ላይ ይነሳ። በኢየሱስ ደም ይነሳ። ይነሳ በሉ። አዚም ይነሳ። ከላይ ላይ ይነሳ። ከህይወቴ ላይ ይነሳ። ከቤቴ ላይ ይነሳ። ይነሳ ይነሳ ይነሳ። አዚሙን አንሳ በሉት። ጌታን አንሳው። ጄጋቫላ ፕሮዲያካስ ኢማራካቲያ ላቦራዲያ ላቡሳካያ። ቀኝ እጃችሁን ከፍ አድርጉ። ያደከማችሁን ነገር መልሳችሁ ህይወታችሁ ላይ ላታዩት እግዚአብሔር ከዚህ ቀን ጀምሮ ከላያችሁ ላይ ገፎታ። እግዚአብሔር ከላይሽ ላይ አንስቶታ። እንደ እግዚአብሔር ሐዋርያ አውጃለሁ ከመንፈስ መልእክት እንደተቀበለ ሰው በጌታ በኢየሱስ ስምና ስልጣን የትኛው መንፈሳዊ ተጽዕኖ ከላያችሁ ላይ ተሰበረ። አራሜን በሉ። ከላያችሁ ላይ ተነሳ። የትኛውም ሌሊታችሁ ላይ ያለ ተጽዕኖ ከላያችሁ ላይ ተነሳ። ቀናችሁ ላይ ያለ ተጽዕኖ ከላያችሁ ላይ ተነሳ። ህይወታችሁ ላይ ያለ ተጽዕኖ ከላያችሁ ላይ ተነሳ።